አምላኬ አምላኬ ስለምን ተውኸኝ? መጀመሪያ መከራው፣ መጀመሪያ ሐዘኑ፣ መጀመሪያ ሕማሙ፣ መጀመሪያ ስቃዩን አሳየ። መራራ የሆነውን ስቃይ አየ። ከዚያስ ካላችሁኝ ጣፋጭ የሆነውን ትንሣኤውን ገለጠልን። ልብስ ስለምን ቀላ ብዬ ጠየቅኩት ይላል። መልስ እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ ልብሴም ላይ ተረጨብኝ አለኝ ይላል። እውነት ነው። በቀይ ምንጣፍ ላይ የሚረማመዱ ሙሽሮች ድረናል፣ ውለናል። እሰይ! በደም የጨቀየ ቀይ ሚስማር ላይ የተሞሸረ ሙሽራ ግን አይተን አናውቅም። ለሐዲስ ኪዳን የኃጢአት ስርየት የሚፈሰው ደሜ ነው። ዓርብ የሚፈሰው የመስቀል ማማተብ ሰይጣንን ይመረዋል እንዳለው እያስመረርከው ትኖራለህ። ዲያብሎስን እያስደሰትሽው ወይስ ያስመረርሽው? ሰይጣንን ጮቤ እያስረገጥከው ወይስ እያንቀጠቀጥከው ትኖራለህ? አንተ በጫት ስሮች መካከል ታሳፍረዋል፣ አንቺ በዝሙት ቤቶች መካከል ታከብረዋለሽ። በምን ላይ ትጨክናላችሁ? ወንድሜ ሆይ ስንት ጊዜ በኃጢአት ፊት በሙሽራው ክርስቶስ አፈርክ? ስንት ጊዜ ይህንን ሙሽራ በሌሎች ኃጢአቶች አሳዘንሽ? ስንት ጊዜ አሳዘንነው? ስንት ጊዜ ሙሽራችንን በደልነው? ስንት ጊዜ ጀርባችንን ሰጥተነው? ስንት ጊዜ አሸሸነው? ስንት ጊዜ በር ዘጋንበት? ስንት ጊዜ አባረርነው? ከኔ ሂዱ መባል አሳዝን? ለፍተሽ ለፍተሽ ቆይተ ጠብቀ መባረር አሳዝን? ደርሰን መውጣት አሳዝን? በስመ አብ ወወልድ ወመንፈስ ቅዱስ